ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። ደብረ ማርቆስ እንደ ኢሮፒያን አቆጣጠር በ2015 ዓ.ም ተጠናቆ ለአገልግሎት ክፍት ይደረጋል ተብሎ የነበረው የደብረ ማርቆስ ኤርፖርት ግንባታ ፕሮጀክት ከ2 ዓመት በላይ ዘግይቶ ሙሉ በሙሉ በመቆሙ በአካባቢው ህዝብ ዘንድ ከፍተኛ ቁጣ መቀስቀሱ ተሰማ። በፌደራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም ያሉ በተለያዩ የሀገሪቱ ክፍሎች የሚገኙ መምህራን ተቃውሟቸውን በማሰማት ላይ መሆናቸው ተሰማ። የትኛውም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገለጸ። ቢሮው ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸውን ሚና በተመለከተ የግንዛቤ ማስጨበጫ ውይይት ጥቅምት 27 ቀን 2018 ዓመተ ምህረት በተካሄደበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በንግድና በመንገድ ላይ እየተጎተትን እየተሰበክን ነው በማለት ማህበረሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነ ተናግረዋል። ይህን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖር ጠቁመዋል። የሃይማኖት ተቋማት አስተምህሮን እንዴት ማካሄድ ይገባል በሚለው ላይ ከሃይማኖት ተቋማት ጉባኤ አባላት ጋር በጋራ የተለዩና እነሱም መክረውበት አቋም ሊይዙባቸው የሚገቡ ሌሎች የህግ ማሻሻያ የሚያስፈልጋቸው ጉዳዮች መኖራቸውን ጠቁመው በጋራ ጉዳዮች ላይ ግብአት የመስጠት ልምድ ሊዳብር እንደሚገባ አስረድተዋል። ደብረ ማርቆስ እንደ ኢሮፒያን አቆጣጠር 2015 ዓ.ም ተጠናቆ ለአገልግሎት ክፍት ይደረጋል ተብሎ የነበረው የደብረ ማርቆስ ኤርፖርት ግንባታ ፕሮጀክት ከ2 ዓመት በላይ ዘግይቶ ሙሉ በሙሉ በመቆሙ በአካባቢው ህዝብ ዘንድ ከፍተኛ ቁጣ መቀስቀሱ ተሰማ። የከተማዋ ነዋሪዎች የግንባታውን ውል የወሰደው የመንግስት የልማት ድርጅት የሆነው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በሙያና በብልሹ አሰራር ተዘፍቋል ሲሉ ይወነጅላሉ። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ፕሮጀክቱ ሆነ ተብሎ እንዲጓተት እየተደረገ ነው። ነዋሪዎቹ እንደሚሉት ለፕሮጀክቱ የተመደቡ ማሽነሪዎች በቦታው ላይ ስራ ከመስራት ይልቅ በሙያና ለሌሎች ግለሰቦች በድብቅ እየተከራዩ ገቢ እያስገኙ ሲሆን ይህም ስራው እንዲቆም ዋነኛ ምክንያት ሆኗል። ከ50 ዓመታት በፊት መደበኛ የአየር አገልግሎት ይሰጥ የነበረው ከተማ ያጣነውን መብት ለማስመለስ የጠየቅነው ጥያቄ በድርጅቱ ብልሹ አሰራር ታግቷል ሲሉ ህዝቡ ምሬቱን እየገለጸ ነው። የህዝቡ ቁጣ መነሻ የሌለው አይደለም። ይኸው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከዚህ ቀደም በጎንደር አካባቢ የመገጭ መስኖ ግድብን ፕሮጀክት ወስዶ ለ10 ዓመታት ሲያጓትት የቆየ መሆኑን ነዋሪዎቹ በማሳያነት ያነሳሉ። በወቅቱ ኮርፖሬሽኑ ስራውን ባለመስራቱ ምክንያት ከመገጭ ፕሮጀክት ተባሮ ድርጅቱ ቤካ ለተባለ ሌላ ድርጅት መሰጠቱና አዲሱ ድርጅትን በአጭር ጊዜ ውስጥ ግንባታውን እያፋጠነ መሆኑን ነዋሪዎቹ ይጠቅሳሉ። በመሆኑም የደብረ ማርቆስ ህዝብ ሁለት ግልጽ ጥያቄዎችን እያቀረበ ይገኛል። አንደኛ፣ ኮንትራክተሩ ይነሳ፣ ድርጅቱ ከመገጭ እንደተባረረ ከዚህም ተባሮ ሌላ የተሻለ የሚሰራ ድርጅት ይምጣልን። ሁለተኛ፣ መንግስት ይቆጣጠር አሊያም የሚመለከተው የመንግስት አካል ጉዳዩን በቅርቡ በመከታተል ፕሮጀክቱ በአፋጣኝ እንዲጠናቀቅ ያድርግ የሚል ነው። የክልሉን የቱሪዝምና የንግድ እንቅስቃሴ ያሳልጣል ተብሎ ተስፋ የተቆረጠበት የዚህ ኤርፖርት ግንባታ መቆም በክልሉ መንግስትና በፌደራል ተቋማት ላይ ከፍተኛ ጫና እያሳደረ መሆኑ ተገልጿል። በፌደራል መንግስት ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም ያሉ በተለያዩ ሀገሪቱ ክፍሎች የሚገኙ መምህራን ተቃውሟቸውን በማሰማት ላይ መሆናቸው ተሰማ። ቅሬታው አሁን ላይ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳዕና ከተማ፣ በስልጤ ዞንና በቤኒሻንጉል ጉሙዝ ክልል መተክል ዞን የሚገኙ መምህራንን ማካተቱ ተገልጿል። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳዕና ከተማ የሚገኙ መምህራን የፌደራሉ መንግስት ያጸደቀው የደሞዝ ማስተካከያ እንዲፈጸምላቸው በመጠየቅ
በመጠየቅ ተመሳሳይ ተቃውሞ እያሰሙ መሆኑን አዲስ የደረሰን መረጃ ያመለክታል። ይህ ቅሬታ በዚሁ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኩኖ ሁለተኛ ደረጃ ትምህርት ቤት መምህራን ካነሱት ተቃውሞ ጋር ተመሳሳይ ነው። የኩኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉ ተቃውሞ ማሰማታቸው ይታወሳል። በተመሳሳይ በቤኒሻንጉል ጉሙዝ ክልል በመተክል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የዜናው ዳራ እንደሚያመለክተው እነዚህ ተቃውሞዎች የተቀሰቀሱት የኢትዮጵያ ፌዴራል መንግስት በ2016 እና 17 ዓ.ም ለመንግስት ሰራተኞች ያጸደቀውን የደሞዝና የኑሮ ውድነት ማስተካከያ ተከትሎ ነው። የመንግስት ዋና ዓላማ በሀገሪቱ የሚታየው ከፍተኛ ዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት ሰራተኞችን የመግዛት አቅም ማሳደግ ነበር። ነገር ግን በሆሳዕና በስልጤና በመተክል ዞኖች እንደታየው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል፣ ዞን እና ወረዳ ወርደው ተግባራዊ ሲሆኑ የአፈጻጸም መዘግየት ወይም የበጀት ክፍተት ሲያጋጥም እንደዚህ ያሉ ቅሬታዎች እንዲቀሰቀሱ ያደርጋል። ቅሬታው በሶስት የተለያዩ ዞኖች መከሰቱ ችግሩ በአንድ አካባቢ ብቻ የተወሰነ ሳይሆን የውሳኔ አፈጻጸም ክፍተት በስፋት ሊኖር እንደሚችል አመላካች መሆኑን ተንታኞች ይገልጻሉ። መምህራኑ ከፍተኛ የኑሮ ውድነት ባለበት ወቅት የተፈቀደላቸው ጭማሪ እንኳን አለመፈጸሙ ለተቃውሞ እንደዳረጋቸው ተመልክቷል።